ሰላም እንዴት ናችሁ ውድ ተመልካቾቻችን? ከዚህ ቀደም እንደሚታወቀው የሆሳናው አብዮ ኤርሳሞ ስቴዲየም ምን ደረጃ ላይ ይገኛል የሚለው መተን እንዳሳየናችሁ ይታወሳል። አሁን ደግሞ ያለውን የሚሰራውን ስራ አሁን ምን ደረጃ ላይ እንዳለ አጠቃላይ ይዘን መተናል ማለት ነው። እንግዲህ እንደተመለከትነው አሁን ወደ ማጠቃለያ ወይም ፋይናል ስቴጅ ላይ ደርሷል ማለት ነው። ናፍቆትሽ መች ያስቀምጣሉ በሀገሬ ሻዋሻዊሎ በአራቱ ማዕዘን መልካችን ቆንጆ አድርጎ የሚይዝ ትሪቭል ተሰርቷል ማለት ነው። ዛሬ ደግሞ የክቡር ትሪቭል የወንበር ገጠማ ጀምሯል ማለት ነው። ይህ ስቴዲየም ሲያልቅ እንግዲህ የፊት ለፊታችን ህዳር 29 ላይ የብሔር ብሔረሰቦችን በዓል ያስተናግዳል ማለት ነው። እዚህ ልክ ይሄን የመሰለ ቆንጆ ስቴዲየም ማግኘቷ በጣም ይበል የሚያሳይ ነው። ከብሔር ብሔረሰቦች በኋላ ብዙ የእግር ኳስ ውድድሮችን ያስተናግዳል ተብሎ ይጠበቃል። በተለይ እኛ ተስፋ የምናደርገው ምናልባት ዘንድሮም ከግማሽ በኋላ ፕሪሚየር ሊግ ወደዚህ ይመጣል ብለን ነው የምናስበው። ምክንያቱም ተመልካች የመያዙ አቅሙ ሀይ ነው። ስቴዲየሙ ሜዳው በጥሩ ሁኔታ እየተገነባ ነው የሚገኘው። ሳር አያያዙ በጣም ቆንጆ ነውና እንግዲህ ይህ ስቴዲየም በዚህ ደረጃ መድረሱ በጣም ይበል የሚያሰኝ ነው። የብሔረሰቦች በዓል የሚከበርበት የአብዮ ኤርሳሞ መታሰቢያ ስቴዲየም አሁን ላይ ግንባታው በመጠናቀቅ ላይ ነው የሚገኘው። ከጀርባዬ እንደምታዩት የክቡር ትሪቭል ከዚህ በፊት የነበረው የክቡር ትሪቭል ማስፋፊያ ስራ ተሰርቶለት ፕላስ ደግሞ የወንበር ገጠማ የተደረገለት ነው የሚገኘው። ልቤ እንዴት ችሎት ይደር በርሬ ልምጣ በርሬ ናፍቆትሽ መች ያስቀምጣሉ በሀገሬ ሻዋሻዊሎ ማቼሶ ማቺ ሞላሚሊ የአብዮ ኤርሳሞ መታሰቢያ ስቴዲየም በጣም ብዙ ዓመት ላይ ያለ እድሳት የነበረ ስቴዲየም ነው። ስለዚህ አሁን ላይ ግን ወደ እድሳት ገብቷል። ስቴዲየሙ ሜዳው በጣም በሚገርም ሁኔታ የተስተካከለ ነው ያለው። የተመልካች መያዣ ክቡር ትሪቭል አለ። የመልበሻ ክፍል ተዘጋጅቶለታል። ይህ ምንድነው ያው እንግዲህ ከዚህ በፊትም እንደምናውቀው የኢትዮጵያ ፕሪሚየር ሊግ የቤቲንግ የኢትዮጵያ ፕሪሚየር ሊግ በተለያዩ ከተሞች ነው የተካሄደ ያለው። ኖርማሊ አሁን ላይ የሲቢኤ የኢትዮጵያ ንግድ ባንክ ፕሪሚየር ሊግ ተብሎ ተቀይሯል። እነዚህን የማስተናገድ አቅም የሚፈጥርበት ደረጃ ነው የደረሰው። ምክንያቱም ሜዳው በጣም ጥሩ እንክብካቤ የተደረገለት ነው ያለው። ፕላስ ደግሞ የተመልካች መቀመጫ አለው፣ የመልበሻ ክፍል አለው። የተለያዩ ነገሮችን አሟልቶ ነው የሚገኘውና ቀጣይ ላይ የሲቢኤ የኢትዮጵያ ፕሪሚየር ሊግን ከሚያስተናግዱ ከተሞች ሆሳና አንዷ ትሆናለች ብለን ተስፋ እናደርጋለን። Lobane